ሰላምና ጤና ከእናንተ ጋር ይሁን እያለን የአክብሮት ሰላምታችን ወደ እናንተ አደረስን። ወቅታዊና አዳዲስ መረጃዎች በወቅቱ እንዲደርሳችሁ የአገልግል ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያለን ለሰዓቱ ወደ ያዝናቸው ወቅታዊ መረጃዎች አለፍን። በህዳሴው ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናገሩ። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ብሎስ ተናግሯል። የአሜሪካ ፕሬዝዳንት የአፍሪካ የአረብና የመካከለኛ ምስራቅ ከፍተኛ አማካሪ በሳውዲ አልአረቢያ እንደተናገሩት ትራምፕ ከመጀመሪያ የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደርስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕን በመጀመሪያ የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናት በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠት ይታወቃል። የፕሬዝዳንቱ አማካሪ በኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑንም ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደርሱ ጥረት ማድረጋቸውን ይታወቃል። በማለትም በሀገሪቱ መካከለኛ ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰነው ችግሮች ምክንያት መደናቀፉ ይታወሳል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገ ውድድር የተዘጋጀው ሰነድ ይፈረማል ተብሎ የሚጠበቅበት ወቅት በኢትዮጵያ በቀረበው ሰነድ ጥቅሟን አሳልፋ የሚሰጥ መሆኑን በመጥቀስ ከስምምነት ወጥታለች። በዚህም በተቆጠሩት ፕሬዝዳንት ትራምፕ በሀገሪቱ ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰውን እንዲቋረጥ አድርጋ ነበረ። በግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ከሶስቱ ሀገራት ባለስልጣናት መካከል ከመቋጫ ያልደረሰው ድርድሮች ሲካሄድ እንደነበርም ይታወቃል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተው ነበረ ብሎ ሰኞ ዕለት ሁለቱ ሀገራት ወደ ግጭት ማምራቷን የሌለበት ታሪካዊ ትስስር ያላቸው በማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሳለች። ብሎስ ጉዳዩ በግብጽ ቴክኒካዊ በመሆኑ አንጻር በተለያዩ በቴክኒካዊ ነጥብ ሁሉንም የሚያስተማምን መፍትሄ ለማግኘት እየሰራን ነው ብሎ በአል አረቢያ ተናግሯል። በህዳሴው ግድብ ምክንያት በኢትዮጵያና በሱዳንና በግብጽ መካከል በተከሰተው ውዝግብ የሞት እና የህይወት ጉዳይ በማለት የገለጸው ከከፍተኛ አማካሪው በግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለትም መፍትሄው ከዚሁ እውነታ በመነሳት መገኘት አለበትም ብሏል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ ከተመረቀ ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጭ የአፍሪካ ትልቁ ግድብ ነው። ግብጽ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስተር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነ በአል አረቢያ የጠየቁት ብሎስ እንደ እግዚአብሔር ፈቃድ ሁሉንም መሪዎች አብረን እናያቸዋለን ይሆናል፣ ለዚያም እየሰራን ነው በማለት መልሰዋል። ጨምረውም እንዲህ አይነት ግንኙነት በአፍሪካ ማዕቀፍ ምናልባትም የአፍሪካ ህብረት ጋር የሚዛመድ ዝግጅቶች ላይ ሊካሄድ ይችላል በማለትም አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉት ማንኛውም ጥረቶች እንድትደግፍ ገልጸዋል። በህዳሴው ግድብ ውዝግብ ለኢትዮጵያና ለግብጽና ለሱዳን ሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋልን ብለዋል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ብሎስ ለሳውዲ አልአረቢያ እንደተናገሩት በታላቁ ህዳሴ ግድብ ምክንያት ለሀገሪቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ ቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላትም አመልክተዋል። በታላቁ ህዳሴ ግድብ ግንባታ የሚካሄዱበት ዓመታዊ በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳዩን ለተባበሩት መንግስታት የጸጥታ ምክር ቤት የአፍሪካ ህብረትና የአረብ ሊግ ያቀረበችውን ግብጽ በግንባታው መጠናቀቅን ተከትሎ በተመሳሳይ ክስ ለመንግስታዊ ድርጅት አቅርበዋል። ከቀናት በፊት ግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር በሀገራቸው ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ተናግረው ነበር። ለዚህም የፕሬዝዳንቱ ንግግር በኢትዮጵያ በሰጠችው ምላሽ ግብጽ ከታላቁ ህዳሴ ግድብ ጋር በተያያዘ ከኢትዮጵያ ላይ ዘመቻ እያካሄደች እንደሆነም እና በአባይ ወንዝም በበላይነት ለመቆጣጠር እየሞከረች ነው በሚል የቀረበባትን ክስ አጣጥላለች። በኢትዮጵያ ከ4 ቢሊዮን ዶላር በላይ በማውጣት የገነባቸውን የታላቁ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ 74 ሚሊዮን
ኪዩቢክ ሜትር ውሃን የመያዝ አቅም አለው። በዓለማችን የርዝመት የሚታወቀውን የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው የኢትዮጵያ ሲሆን በወንዙም አብዛኛውን ውሃ የምትጠቀመው ግብጽ ከኢትዮጵያ የገነባውን ግድብ በበላይነት ስትጠቀም የነበረው የውሃ ያሳጣኛል በሚል ስጋት ፈጥሮባታል። ግብጽ ከአውሮፓውያኑ በ1959 የተፈረመውንና አብዛኛውን የውሃውን ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ በወንዙ ውሃ ሙሉ በሙሉ በበላይነት ለብቻዋ በመጠቀም ፍላጎት ዓላማ እና የኢትዮጵያ ፍላጎት አላት በማለትም ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። በኢትዮጵያ የአባይ ወንዝ ላይ ያላትን ድርሻ ባረጋገጠ መልኩ ፍትሃዊ እና ምክንያታዊ አጠቃቀም ላይ ስምምነት እንዲደርሱ እንደምትሻ ገልጿል። በተጨማሪም የህዳሴ ግድብ ከግብጽና የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻል።